ጀናዛ መሸከሚያውን ከመስጂዱ በር ከደረጃ ላይ ያስቀምጡታል። ነገር ግን ሌሊት 9 ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂዱ ሲመጣ መስጂዱ ዝግ ሆኖና በረንዳው ተከፍቶ አገኘው። የተወሰነ ቢጠብቅም መስጂዱን የሚከፍትለት ሰው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው። በውስጡም ብርድ ልብስ ነገር አለ። እናም ይህ ሰው አገኘው ብሎ ጀናዛ መሸከሚያው ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምቾት ሲያገኝ ነፍሱንም ማያውቅ ለጥ ብሎ ተኝቶልሃል። ትንሽ እንደቆየ የመስጂዱ ኻዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ አንድ ሰውዬ ይመለከታል። ከፈጅር በኋላ ሊሰገድበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት ሌላው ውዱእ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞውኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል በውስጡ። በዚያ ላይ ፈጅር ነው። ሰው ከእንቅልፉ ተነስቶ እየመጣ ነው ያለው። ገና በደንብ ያልነቃ ህዝብ ነው። ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ሚህራብ አስገቡት። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎቹም የማን ይሁን ብለው አይጠይቁ፣ ገና ከእንቅልፋቸው በደንብ አልነቁም። እናም ተሸክመው መስጊድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ። ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ፣ የመጀመሪያው ሶፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው። ልክ ለሁለተኛው ረካዓ ስንነሳ ጀናዛው ሲንቀሳቀስ አየው። ጀናዛው ሲንቀሳቀስ አየው። እንዴ አይኔ ነው ወይስ ምንድነው ብዬ አይኔን አበስኩ። ጨፍኜም ገለጥኩ። መንቀሳቀሱን ግን አልተወም። በቃ እንቅልፍ አለቀቀኝም ይሆናል ብዬ አሰብኩ። ነገር ግን ጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ። ያኔ መረባበሽና መፍራት ጀመርኩ። ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ጠየቀ። ያኔ ሁሉም ሰዎች ደንግጦ መተረማመስና መሮጥ ጀመሩ። እኔም አጠገቤ ከነበረው በር ወጥቼ በባዶ እግሬ ሮጥኩኝ። ወደ 1 ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ነው የደረስኩት። ደግሞም ባዶ እግሬ መሆኔንም የማውቀው ነገር የለም። ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል። ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫል። ሌላው ደግሞ ልክ እንደኔው ጸጉር ያለ አግባብ አንዲት ጸጉር የታየ የጀነትን ሽታ ትርቃለች በሚባልበት በተነገረበት የነብዩ አስተምሮ ይሄ በሆነበት እንዴት ሙሉ ለሙሉ ሂጃብሽን አውልቀሽ ሜዳ ላይ ተወጫለሽ? እህቴ ጊዜው አልረፈደም። ወደ አላህ ተመለሽ። ወንድሜም ወደ አላህ ተመለስ። በቲክቶኩ በምኑ በተለያየ ፋሂሻ ላይ የተቀመጥን ወንድም እህቶች ወደ አላህ እንመለስ። ጊዜ ያለፈባቸውን ንብረት ምሸጥ ወደ አላህ ተመለስ። ኤክስፓየርድ ያደረጉትን ምሸጥ ወደ አላህ ተመለስ። ጊዜው ሳይረፍድብህ የበደልካቸውን ይቅርታ ጠይቀህ ወደ አላህ ተመለስ። አማና የምታጓድል በተቀመጥክበት ቦታ ላይ አማናን የምታጓድል ኃላፊ ተደርገህ የተመረጥክ ቢሮ ላይ የተቀመጥክ መስሪያ ቤት ላይ መጋዘን ላይ በተለያየ መንገድ አማና የተሰጠ ወደ አላህ ተመለስ። አገበሻለሁ እያልክ ሐረብ ሀገር ሌላም ውጭ ሀገር ያሉ እህቶችን ገንዘብ ምትበላ ወንድሜ ወደ አላህ ተመለስ። ላታገባት ገንዘብ ላኪ እያልክ ምትበላ ምን ሰማው ሚዲያ ላይ ነው። አላህን ፍራ፣ ወደ አላህ ተመለስ። استغفار النابزة نبي صلى الله عليه وسلم عند بوتا قج بالوبت عبد الله بن عمر سيناغرو كنا نعد لرسول الله صلى الله عليه وسلم إن يالا نبي قطر نبرة في المجلس الواحد بأندت بوتا لي مكة علي 100 مرة متو جزي من سيلو الله يودفت وانجلي ماراتشو جنة مسكر اللاتشو نسو يتبالو نبي رب اغفر لي وتب علي إنك أنت التواب الرحيم سيلو ما تون قطر نبريهن يالو بل إلام حديث يا أيها الناس إن أنت سوت توبوا إلى الله ودع الله تملسوا واستغفروه مرت لمنت فإني أتوب في اليوم 100 مرة أنا بكن ما توجزي استغفار هذا قال له
ወንጀል ላይ እንወድቃለን እኮ ባንወድቅማ ወንጀል ባይኖርብን አላህ ያጠፋን ነበር ወለዚ ነፍሲ ቢየዲ ያሉ ነፍሴ በእጁ ባለው ጌታ ይሁንብኝ ለው ለም ትዝኒቡ እናንተ ወንጀል ባሰሩ ለዘሀበ አላሁ ተዓላ ቢኩም አላህ እናንተን ያስወግድና ወለጃ ቢቀውሚን ሰዎችን ያመጣል ዩዝኒቡን ወንጀል የሚሰሩ ፈየስተግፊሩን አላህ ተዓላ ከዛ አላህን ምህረት የሚጠይቁ ፈየግፊሩ ለሁ ምህረት የሚሰጣቸው ሰውነን እንወድቃለን ግን ያ ረብ እንበል ነው እንመለስ ነው استغفار የመጨረሻው ኹጥባ የመጨረሻው استغفار ጭንቅ ብሎ ርዝቅ ጠቦብህ ነገሮች ክራውድድ ከሆነብህ والله በእስትግፋር ምክንያት ልጅ ልታገኝ ትችላለህ በእስትግፋር ምክንያት ርዝቅ ይሰፋል በእስትግፋር ምክንያት ድርቅ ከመጣ ሰላም ከታጣ ሰላም ይመጣል ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ምን አሉ من لزم الاستغفار استغفار ሙጭኝ አድርጎ ሁሌም ያበዛ ሰው جعل الله له لسو الله ያደርግለታል من كل ضيق مخرجا ከሁሉም መጨናቀቅ ከክራውድድ የተለያየ ጭንቀት ካለ አላህ መውጫ ቀዳዳውን አላህ ያበጃጅለታል ومن كل هم فرجا ሐሳብ ጭንቀት ካለ ያሶ ፈተና ሲባል ችግር ብቻ አይደለም ጸጋም ፈተና ጸጋ ተሰጥቶ ታመሰግናለህ ነው ይታያል ችግር ተሰጥቶ ትታገሳለህ ትመዘናለህ ዲን ማለት እሱ ነው ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያት ለኩል ሶባሪ ሸኩር ሽክርና ሶብር ነው ዲን አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን ችግር መጥቶብህ መታገስ ዲን ባጭር ቃል ሲገለጽ እሱ نبينا محمد عليه الصلاة والسلام كما عند البخاري من حديث أبي هريرة عندن وب تاريخ نقرنال سلسة قال لنا ملكة يستكاكل للنال الله فتناوتين سيامت أبن نقراتوچم بمن ملكو مالفن دال لبن كالالفنو ميتأبكا لنرزقات تقصول للنال نقروا وديهنا درو كساتشو ملاك ككفل زمنات بفيد صوص شهادة مكبل فلك ينبه ከዚህ በፊት ሙስሊም ነበርሽ? اللهم አይ ከዚህ በፊት ክርስቲያን ነበርኩ። እሺ የምለውን ቃል አብረሽኝ የተከተልሽ ወይ? እሺ አሽሃዱ አላ ኢላሃ ኢላላህ إلا الله وأشهد أن محمدا رسول الله ما شاء الله كذب على مسلم رشال هنا الشو قال شهادة قال ويدم يمسكر قال يبارل يسلم النهي هيمانات يمجمر وتعزازاتنا مسرتنا ترجمو أشهد أن لا إله إلا الله مالت إنه كأنه كالله مستقر بونة بملك ليلا ملاك لبيه مسكر له مالت يهون وأشهد أن محمد رسول الله مالت ترجمو محمد يا الله ملك تنيانا نبينا شبيه مسكر له مالتنا كذي وهلا مسلم مش عند سو مسلم سيهون جزء ولا نبيات هبرت تكلم كلام مالتنا ولا إبراهيم إسماعيل إسحاق يعقوب إن موسى إن عيسى ويلم بسيو نبي محمد صلى الله عليه وسلم كان زكاة ሆነ ማለት ነው እነዚህ መንገድ ደግሞ አምላክ የደነገገላቸው መንገድ ብቸኛው መንገድ ነው ኢስላም ነው አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን ያገኛል የሚለውንም አላህ ራሱ ቃል ይገባልናል ገነትን እሰጣቸዋለሁ ወይንም የዘላለማዊ ህይወትን ትወርሳላችሁ ብሎ ቃል ገብቷል ኢነል ለዚነ አመኑ ወዐሚሉ ሷሊሃት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ አላሂ ሐቃ ወሁወል ዐዚዙል ሐኪም ይላል እነዚያ በእኔ በአላህ አምነው መልካም የሰሩትን ሰዎች ገነትን አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል